بعد شوي ماما. هذا هو؟ ايوه ايش اسمه ده؟ وينግስ وينግስ ኦኬ። አዲስ ካፌ ነው ተብሏል። ይሄ እንግዲህ እዚህ ስታርባክስ አለ። ይሄ ደግሞ ታዋቂው ጀዳ ፓርክ ይባላል። በቃ እንደዚህ ነው የሚመስለው። ማታ በጣም ደስ ይላል። አሁን ሰዎች አሉ ማሻአላ። በጣም ነው የሚያምረው ማታ። እዚህ ጋር የወተር እንትን አለ፣ ፋውንቴን ነገር የሚደንስ ውሃ አለ። ማታ ማታ ይከፈታል ከሙዚቃ ጋር። እኛ ደግሞ አርብ ነው ዛሬ፣ የእረፍት ቀን ነው። ትንሽ ዞር ዞር ለማለት መጥተናል። አካባቢው ግን ይመስላል፣ ደስ ይላል። ጀዳ ፓርክ ይባላል። هذا صدقته. هذا في اسطنبول بارك من زمان كانوا يسووا دعاية. خلينا نشوف شو اسمه والفاونتن. لسه ገናና በመጠኑ ነው የሚፈሰው። ማታ አሁን ደስ ነው የሚለው በጣም። በዚህ ደግሞ ወደታች መውረድ ይቻላል። ወደታች ለመውረድ አሁን ያለነው ከላይ ነው። እነኚህ ዣንጥላዎች ደግሞ ያው እንደዚህ ያደማምራሉ። ቀን ቀን ፀሐይን ይከላከላሉ። አዳዲስ ሆነው እንዴት ያምሩ ነበር። አሁን አቧራ እንደዚህ እንትን ብሏቸው ግን ደስ ይላል። ማታ ማታ ደግሞ እንደዛ ያጥፏቸዋል። እዛ ጋር በዛኛው ሳይድ እንደዛ፣ በዚህም በዛኛው ሳይድ ነው። ማታ ማታ ይታጠፋሉ። ግን ያው እንትኑ አበላሽቷቸዋል። ንፋስ ምናምን ዝናብ ሲኖር ይበላሻሉ። እዚህ ቆንጆ ነው። ይሄ ነው ኢስታንቡል ፓርክ። فتحوا كثير يعني. ايش عندهم؟ بدكم؟ في عصيرات، في كافيه، عصير كده. هذا وشو يا ماما؟ هذا ايش؟ الفان. نعم الفان الاسود وشو هو؟ السوداء يعني دي OSN. OSN؟ ايه من زمان يا ماما. ይሄ ሀገር የሚያምረው ግን ማታ ነው። በጣም ደስ የሚለው ማታ ነው። መብራቱ ምኑ ሰው የሚወጣው ማታ ነው። የዚህ ሀገር ታክሲዎች ደግሞ እንደዚህ አይናቸው ናቸው። አረንጓዴ ታክሲ፣ ነጭም አለ አረንጓዴ ታክሲ። ግን እነኝ ትንሽ ወደድ ይላሉ። እንግዲህ ይሄ ጀዳ ፓርክ ማርካ የሆኑ ነገሮች የሚሸጡበት፣ ሬስቶራንት ያለበት፣ ሱፐር ማርኬት ያለበት፣ ሁሉን ነገር አጠናቀን ጨራርሰን የምንሄድበት ነው። አሪፍ ነው። ስለዚህ አሁን ትራንሱ ጋር ደርሰናል። ይሄ ነው እንግዲህ ደስ የሚል ነው። እዚህ በታች መግቢያው ጋር ካፌ ነው። ሰው እንግዲህ አርብ ስለሆነ ዛሬ እንዳለ ውጪ ነው ምሳ የሚበላው፣ እራቱን የሚበላው፣ ሾፒንግ የሚያደርገው ሁሉ ነገር እዚህ ነው። ኪኮ የሜካፕ መሸጫ ነው። እዚህ ደግሞ የሞባይል ምን መሸጫ ነው።
ነይ። ወደ ላይ 3 ፎቅ ነው ያለው። እዚህ ደግሞ ባሎን ይሸጣል ለህፃናት። ያው ሲያዩ ህፃናቶች ዝም አይሉም። ልጄ ህፃኑን አነዶያ እንደዚህ ግዢልኝ ትል ነበር። ይሄን ነገር ስንመጣ በመጣን ቁጥር ሞል ውስጥ ሁሌ እንደገዛው ነው። እዚህ ደግሞ ክርስቲያን ዲዮር አለ። ማርካ ሽቶ ነው የሚሸጥበት። ኦኬ። እዚህ ደግሞ እነ ሲፎራ፣ ይሄ ሳውዲ ባህላዊ እንትን ነው። እንደዚህ በዓል ምናምን ሲኖር እንደዚህ ዲኮር ያደርጋሉ። እዚህ ሲፎራ አለ። ምርጥ ሜካፕ መሸጫ ነው። ሜካፖች፣ ሽቶዎች፣ ምኖች ሁሉ ነገር አለ። ተረፈ እነኚህ የማርካ ልብሶች የሚሸጡበት ናቸው። እዚህ ደግሞ ሰዓት አለ፣ አክሰሰሪ አለ። የሚያማምሩ አክሰሰሪዎች አሉ። ቆንጆ ቆንጆ። እዚህ ደግሞ የቻርልስ ምርቶች አሉ። ሴል አላቸው። መጥቶ መግዛት የሚፈልግ ያኔ ዲስካውንት አለ ማለት ነው። ይቻላል። ወደ ላይ እንደዚህ ነው እንትኑ ደስ ይላል። ከላይ ሰዓት ነው። ሽክራን ያ ሀቢባ። ናኦሚም አለ። ቢጃማ ምናምኖች ምርጥ ቢጃማ ነው። ናኦሚ ታወቀ ነው። ሰው ደግሞ እዚህ ጋር ረፈረፍ ይላል ሲደክመው። እዚያ ሳንሴራ አለ። ወደ ላይ ወደታች መውጫ። እዚህ ደግሞ ቢቢ ነው አይደል? ቢቢ ዋት ኢዝ ዚስ ታይፕ ማርክ? ቢጁ አክሰሰሪስ ኩሉ ኦኬ። እንደዚህ ነው እንግዲህ ሳውዲ ጀዳ እንዴት ነው? እስቲ እንየው። ምንድን ነው እዚህ ያለው? ዳኖ። እሺ እንዴ ዳኖ እዛት هنا يكون في عروض كده. لا فعلية هذا. فعلية وين طيب؟ ايوه ايش في يعني ما في شيء ما شفت شيء. حاجة حق الحكومة. ብቻ የሆነ ነገር ያደርጋሉ እንደዚህ የረፍት ቀን ላይ። እዚህ ደግሞ አባያ መሸጫ ነው። ያው እንግዲህ እዚህ ሀገር የታወቀ ነው። ለብሰን ከላይ ደግሞ አባያ ይለበሳል። ምርጥ አባያ ነው ያለው እዚህ 50% ዲስካውንት ይላሉ። እዚህም አለ። ቆንጆ ነው። ቬሎ ይባላል ይሄ ሱቅ። ቆንጆ አባያ አላቸው። ውድ ነው እንጂ አባያ አላቸው። ሴል ነው፣ ሁሉ ቦታ ሴል ይላሉ። ግዙን ሴል አለን። በቃ የሰራነውን እዚህ ቁጭ አድርገን ምንንም ስንገዛ ብሩ ያልቃል ማለት ነው። ኦኬ። እዚህ ደግሞ R&B ያለ። እዚህም ቆንጆ ነው እቃቸው፣ ያኔ ተመጣጣኝ ዋጋ ነው። ሰው ይገዛል። እኔ ደግሞ ጣፋጭ ነው እንግዲህ ጣፋጭ። ሽክራን ሀቢብቲ ሽክራን። ኒውዮርክ ይላል። ይሄ ደግሞ የኒውዮርክ የአሜሪካን ብራንድ ልብሶች ናቸው፣ ግን ዝም ብሎ ነው ምንም ያኔ ጥራት ሊኖረው ይችላል፣ ግን ውድ ናቸው። ዝም ምን በበኩል አልገዛቸውም።
የአረብ ልብስ ነው ደስ የሚለኝ። ብዙ ቅናሽ አለ في ዲስካውንታት كل مكان ሴንተር ፖይንት ደርሰናል። የታወቀው ሴንተር ፖይንት ይሄ ነው። ሁሉ ነገር አለ። ከዚህ ነው በብዛት የምንገዛው ልብስ፣ ጫማ፣ ቦርሳ፣ ጌጣጌጥ፣ ሁሉ ነገር የህፃናት አለ፣ ሜካፕ አለ፣ ምን አለ። በጣም ሰፊ ሾፕ ነው። እንደዚያ ነው ነገሮች አሉ። ስጦታ ለህፃናት፣ ለትልልቅ ሰው ስጦታ ቢያስፈልግ ሁሉ ተለባሽ ነው። በቃ ተፈላጊ ነው። እንዴት ነው? ቀለል ያለ ነው። የየዕለት እንትን ልብስ ከዚህ ገዝቶ መጠቀም ይቻላል። አሪፍ እንትን ናቸው። እንሹፍ እሽዋ ሲኒቦን ኦኬ። ሲኒቦን ካፌ የነዳ ፌቨሬት ካፌ صح your favorite cafe no كذابة من هنا دائما لما نجي مش تدخل هنا ما عرفناش الكافيه ده ورا بارنز هنا مش جينا قبل كده اكلنا شربنا ايش بس تقولي ما عرفناش والله ما بقاش هنا الحين انا صايمة كيف صومية نيني توريني هذه